እኔ ምለው ቃሉ ሲናገር እንግዲህ ድምጽ ያለው ይዘምራል አለ ማለት ደስ ያለው ይዘምር በቃ አይደለም የሚለው። እስኪ በድምጽ ዛሬ እስኪ ልዘምርላችሁ። ይሄ መዝሙር በጣም ወቅቱን የጠበቀ ስለሆነ በእኔ ህይወት ላይ የተከሰተውን አደጋ ደግሞ የሞት አደጋ ታውቃላችሁ፣ የተደገሰውን የነበረውን ጌታ አምላክ አውጥቶኝ ይሄ መዝሙር እንዳጋጣሚ ደግሞ በሰዓቱ ነው የተለቀቀው። የሚገርመው ከመኪና አደጋ በተረፍን ልክ ሆስፒታል እያለን ነው እንግዲህ ያው ይህን መዝሙር ተለቆ የሰማሁት እና ለምን በድምፅ ያልዘምርላችሁም አሉ። ግን ድምፄን እንዳትፈትኑ አይደለም፣ ይልቁንም መልእክቱን እሱም ብቻ መልእክቱ ላይ ትኩረት አድርጉ። እንዲህ በንግግር ከምነግራችሁ በምችለው ዜማ አድርጌ ሲልዘምርላችሁ ቀላል አልነበረም የሚለው ነው። እንግዲህ እንጀምር። ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝም። ንፋሱም ነፈሰ ጎርፉም ገባው ቤቴ፣ ግን አልነቀለውም ስር መሰረቴን። ቀላልን አልነበረም እየደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝም። ንፋሱም ነፈሰ ጎርፉም ገባው ቤቴ፣ ግን አልነቀለውም ስር መሰረቴን። ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝ። ንፋሱም ነፈሰ ጎርፉም መታው ቤቴ፣ ግን አልነቀለውም ስር መሰረቴ። ይሄን ይመስላል እንግዲህ ጌታ ይመለካል። በችግር ውስጥ፣ በማበድ ውስጥ፣ በወጀብ ውስጥ፣ በምንም አባቴ ሁሉም የሱ ነው። ቃሉን እኮ ሲናገር ምንድነው የሚለው? ሁሉ ከእርሱ ለእርሱ ነውና አይደለም የሚለው። በህይወታችሁ ይመጣል፣ አደጋም ይመጣል፣ መውደቅ፣ መነሳት ምናምን ይመጣል። አሁን እኛ ጠላት ሊጥለን ሞከረ፣ አንገዳገደን እንጂ አይወድቅም። ለምን በሉ? ያስኩት የታመንኩት አንድ ጌታ፣ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። ስለ ኃጢአት ስለ በደሌ የሞተልኝ አልፋና ኦሜጋ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ያሳርፋለሁ አለ። እርፍ ያልኩበት ጌታ። ምንም ወጀብ ቢመጣ ምንም በቃ ደስተኛ በቃ እዘምራለሁ። በቃ ሁሉ የሱ ነውና ማለት ነው። ስለዚህ አንዳንድ ሰው የሆነ ልክ አትወድቁም እኮ የወደቃችሁ የመሰላቸው ሰዎች ሊንቃችሁ ይመጣል። ግን እዛው ቦታ ሁኑ። ትንገዳገዳላችሁ፣ አትወድቁም። ሊንቃችሁ ቢመጣውን ፈጣሪ ራሱ ይንቅላቸዋል። ችግር የለውም። ገባችሁ? ስለዚህ እንደዚህ አይነት የሆነ ነገር አጋጥሟችሁ ቅጽበታዊ ነገር የወደቃችሁ ሰዎች የሆነ ሰው ምን ይለያል ምናምን አትበሉ። አይደለም መውዳቅ፣ መነሳት፣ ከፍ ዝቅ ይሄው አለፈ። በቃ ያልፋል እኮ። የሆነ ነገር ሲመጣ በህይወታችሁ ለፈጣሪ ያሳልፋችሁ ስጡማ፣ ያልፋል። የማያልፈው አሁን አለፈ አይደለ? የኛም በቃ እንደዛ ነው። ስለዚህ ይሄንን ነው የምላችሁ። ጌታን ብቻ ታመኑ። እሱ ነው በቃ የሚያሳርፍ ጌታ። በቃ እኔ እንጃ ሰላሜ ነው እኮ በቃ እኔ ምንም በቃ እኔ ምን ልበል በመድኃኔዓለም። በቃ የምታማረሩ ሰዎች ምናምንም ደግሞ አታማሩ። እውነቴን ነው የምላችሁ፣ ሁሌም እላችኋለሁ። ይህንን እዚህ ቪዲዮ ላይ ላስቀምጥላችሁ። እውነቴን ነው የምላችሁ። የጤናን እንደው ጥቅም የምታውቁት ሆስፒታል ስትሄዱ ነው። የነፃነትን ጥቅም የምታውቁት እስር ቤት ስትሄዱ ነው። በቃ እመኑኝ፣ በተሰጣችሁ ነገር አመስጋኝ ሁኑማ። ሁሉ ምንድን ነው የሚለው ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ነው የሚለው እኮ። እኛ ለዓለም ስንዳክር ጌታ የሚባለውን ትተነዋል እኮ። በዓለም ነው የምንዳክረው። በቃ እስኪ በተቻለን መንገድ እንግዲህ ጌታን እንመስክር። በቃ ምንም ውስጥ እንሆን፣ ነገ እኮ እንመለሳለን፣ ግን እንመስክር። ጌታ ኢየሱስ ጌታ ነው፣ የጌቶች ጌታ ነው እንበል። እኔ የሁሉንም ሃይማኖት አከብራለሁ፣ የማንንም ሃይማኖት የኔ የሚከበርልኛል፣ እኔ ሰውንም አከብራለሁ። ከዛ ውጭ ግን ኢየሱስ ጌታ ነው በማለቴ አንተ መናፍቅ፣ አንተ 666 ብለህ እንዳትጽፍ። እኔ መቼም ስዘምር ነው እንዲህ የምትጽፉት። ስዘፍን አይጻፍም፣ በዘፈን ስለቅለ ነው አይጻፍም። ስለዚህ እንዳልኳችሁ ነው። ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምንም አይጠቅመውም ነው የሚለውና ሰው ሲዘምር ደስ ይበላችሁ፣ ሲመለስ ደስ ይበላችሁ። በቃ ጌታ ጌታ ሲል ደስ ይበላችሁ። በቃ ተቃውሞ እንትን አትበሉ። እሺ አይጭነቃችሁ፣ የሆነ በቃ አይሸክካችሁ። እሺ
ይሄንን ነው እንደ አንድ ወንድማዊነት በመክራችሁ። ዘምሩ ደግሞ በቃ ዘምሩ። ወጀብ መጣ የሆነ ነገር አሁን ራሴን ላጠፋ ነው እንዲህ ብንሄድ ይሻላል ምናምን፣ ይሄ ደካሞች አባባል አይደለም። እስኪ ለጌታ ስጡት። እረፍ እንደኔ ትላላችሁ። እረፍ በቃ ምንም ውስጡኑ በቃ እረፍ። ሰላማችሁ በቃ መስሚያችሁ ጥጥ። ጌታና ጌታ ሰው ምን ይለኛል ብለህ አትኑር። ሰው ምን ይለኛል ብለህ የምትኖር ከሆነ እመነኝ አንተ የራስን ህይወት እየኖርክ አይደለም፣ ስለነሱ ሰዎች እየኖርክ ነው ያለው። ሰው ያውራ። እንደዚህ ነጭ ብትሆን ከማውራት ወደኋላ አይልም። እነሱ ያውሩ። ከኋላ ነው ያሉት። ከኋላ ዞር ብለህ ታያለህ። ወደፊት ስታይ ጌታ ነኝ፣ እሱ ይመራሃል። አለቀ። ከዛ ውጭ ዞር ብለህ እንደዚህ ምን እየተወራብኝ ነው፣ እየከተከቱኝ ነው፣ እንዲህ እኮ እያሉኝ ነው ምናምን የምትል ከሆነ የራስህን ህይወት አትኖርም፣ እየኖርክም አይደለም። በቃ የተምታታ ህይወት በቃ። ኧረ ለምን ብለህ ሰውን ታከራያለህ? ውስጥ ራስህን አከራየው፣ ራስህን አዳምጠው። ያኔ አንተ ትክክለኛ ጌታ የሚልህን የምትሰራ ትክክለኛ አመለካከት ካለ ስለ ሰው አትጨነቅ። አውጣ፣ ውስጥ የከተትከው ሰው ካለ አውጣ። እኔ ነፃ ሁኜ ነው በቃ ማንንም እኔ ያኔ አጥፍቼ እንኳን ይቅርታ የምል ሰው ነኝ። ለምን ይቅርታ ትንሽነት አይደለም፣ ማውጣት ስለምፈልግ ነው። ይቅርታ ግን ስለው ግን ዳግመኛ ወደ ህይወቴ እንዲመጣ አይደለም። አይ በቃ ካላስ ያኔ ይቅርታዬን ተቀብያለሁ፣ ባለህበት በቃ መስመራችን ኮኔክሽናችን አይገናኝም። ከዚህ አንጻር ተቀመጥና እዛው ስትሻሻል ትመጣለህ። አለቀ። የሰው ልጅ ሀሳቡን የማይቀይረው ሬሳ ብቻ ነው። ሀሳቡን ስትቀይር ስትሻሻል ትመጣለህ። ከዛ ውጭ ግን እየሳቁ እንዲህ ወዳጅ መስለው ጀርባህ ላይ ጩቤ የሚወጉ ሰዎች በበዙበት ዓለም እንግዲህ የሰው ልጅ ምግብ አይደለ ቀምሳ አታውቀው። በቃ እንደዛ ነው። እኔ አሁን ጀርባዬ እንዳለ ጩቤ በጩቤ ነው፣ ግን ከፊት ደግሞ ጌታን ስላስቀደምኩኝ ደስተኛ ነኝ። በቃ ካላስ ያ ጩቤ ለእኔ እንደውም የሚወረውሩብኝ ድንጋይ ቤት መስሪያ ነው የሆነኝ። በቃ ካላስ ራሴን እንዳዳምጥ አድርጎኛል። እንደዛ ሁኑ። ደስተኛ የምትሆኑት ሰውን አትክተቱ። እዚህ ውስጥ ያውሩ፣ ይለፍልፉ፣ ምን ይበሉ። እኔ ኮሚዲያ ላይ ስንት ሳልረገጥ ስንት ሳልባል ምን ብዙ ልባል እችላለሁ። ከዚህም በኋላ ግን አሉ ማለት እኔ ነኝ ማለት አይደለም። ተባልክ ማለት አንተ አይደለህም። አንተ የምታውቀው ስለ ራስህ ነህ። ከአንተ በላይ ማንም ሊያቅልህ አይችልም ከጌታ ውጭ። ቤተሰብህ እንኳን አያቅልህም። እያየን ነው በስደት ስንቱ እየተንከራተተ እላያቸው ላይ ልጅ የሚወልዱ ትዳር የሚይዙ ስደት ላይ ያለውት ግን እድሜያቸውን የሚፈጁ ብዙ። ይሄ የሰው ልጅ ባህሪ ነው። ጌታን ይዤ በቃ ጌታን ይዤ ብለዋል እኮ አይደል እንዴ? እንደዛ ማለት ነው በቃ። እስኪ በአንድ መዝሙር እንለያይ። ይሄኛው መዝሙር የተከስተ በጣም ወቅቱን የጠበቀ እኔ በጣም የምወደው ሁልጊዜ የምሰማው ነውና ቅንነትን ለምን አጣን? ቅን መሆን ለምስጋና ለሰው ለታይታ ሳይሆን ለፈጣሪ ብለን ነው ቅን የምንሆነው አይደል? አንዳንድ ሰው ግን ለታይታ ነው የሚሰራው፣ ለሚዲያ ነው የሚሰራውና ይሄ መዝሙር እስኪ ልዘምርና እንለያይ። የተከስተን እንግዲህ ያው ዛሬ ዘምር ብሎኛል። እንዲህ ነው በቃ ጌታን ስትይዝ ምንም በቃ አልኩ ጌታን ነው የምትለው በቃ። እና እስኪ የተከስተን ልዘምርላችሁና እንለያይ። ያንዳንዱ ቅንነት ቀን እስከሚወጣ ያንዳንዱ ትትና ዘመን እስኪመጣ ለካ ሲያስመስል ነው እንዲያ የነበረ ሲያገኝ መስሎኝ ነበር ጸባይ የቀየረው። አድነኝ የኔንስ አድነኝ እንዲህ ካለው ነገር ዘመኔ ይለቅ በቤት ጌታዬ አንተን በማክበር ከቅኖቹ ጋር ቀና ትሆናለ ከተማማው ጋር አንተም እንደዚያው ነህ። የዋሁን አንበሳ ጉድጓድ ስታተርፈው ጠማማውን ንጉሥ በትል አስበላኸው። መነሻውን ሁሉ ዘንግቶ በትዕቢት ለተወጠረ ቢያስተውል ይበጀው ነበር ያላንተ ማንስ ከበረ። የሰጠኸው ካንተ ካራቀው መንገዱ ላይ ትቆማለ ሚመካ ሚኮራበትን ከእጁ ላይ ትበትናለ። ያንዳንዱ ቅንነት ቀን እስከሚወጣ ያንዳንዱ ትትና ዘመን እስኪመጣ ለካ ሲያስመስል እንዲያ የነበረ ሲያገኝ መስሎ ነበር ጸባይ የቀየረ። አድነኝ ማርያምን አድነኝ እንዲህ ካለው ነገር
ጌታ